ለጠም በጣም ትልቅ በሽታ የለም። እግዚአብሔር ሁላችንም ከዚህ ያድነን። ስለዚህ ሁለተኛው ቅጣት ነው። የመጨረሻው እንግዲህ የመከር ሰዓት። መከር ማለት እንግዲህ ገበሬ የለፋበትን የሚያገኝበት ማለት ነው። ምርትና እንክርዳድ የሚለይበት ወቅት ማለት ነው። በዚህ ምድር ላይ የለፋ የወጣ የወረደ በደከመበት በወጣበት በወረደበት ያው ደሞዝ አለው አይደል? በዚህ ምድር ላይ ለሰራ ለሮጠ ለልፋቱ ዋጋ አለ። በዚህ ምድር ላይም ለደከመ ለወጣ ለወረደ ጠንክሮ ለሰራ ነው የተሻለ ነገር የሚያገኝ። ያለዛ ዝም ብሎ ጊዜውን እያሳለፈ በዚህ ምድር ላይ የሚያገኘው ነገር የለም። በዛኛውም ዓለም እንደዚህ ነው ወገኖቼ። ስለዚህ ዛሬ ነው ጽድቁም ቅድስናውም ዛሬ ነው። መልካም ነገር የምንሰራበት ጊዜውና ሰዓቱ አሁን ነው ማለት ነው። በተለይ በእኛ በአሁኑ ዘመን ነገሮች ሁሉ ማክበድም ማቅለልም የምንችለው ራሳችን ነገሮች ጠንክረን ከሰራን እግዚአብሔር ሆይ እርዳን ብለን እግዚአብሔርን ካስቀደምን እግዚአብሔር ይቀርባል። በዚህ ምድር ላይ ችግር፣ ውጣ ውረድ፣ ፈተና አልጋ በአልጋ የሚሆን ነገር የለም። ነገር ግን መጠንከር ያስፈልጋል። ምክንያቱም ያልኖርንበት ዘመን ነበረ፣ የማንኖርበትም ጊዜ ነበረ። ስለዚህ በተሰጠን ጊዜና ሰዓት አፍርተን መሄድ አለብን ማለት ነው። ስለዚህ የመከር ሰዓት ማለት በዚህ በማቴዎስ ወንጌል ምዕራፍ 13 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ንጹሕ ስንዴ ዘርተው ከሄዱ በኋላ ጠላት በተመሳሳይ እንክርዳድ ዘራ። ስንዴው በበቀለ ሰዓት እንክርዳዱን በቀለ ይላል እና ጌታ ሆይ ንጹሕ ስንዴ ዘርተን ነበረ፣ ነገር ግን የዘራነው ስንዴ ሲያድግ እንክርዳዱን ማደገ። ስለዚህ እንንቀለው ወይ ባሉት ሰዓት አይታውት እስከ መከር ድረስ አብረው ይደጉ። በመከር ሰዓት እንክርዳዱን ለብቻው በእሳት ስንዴውን በጎተራ ትከታላችሁ። ስለዚህ ወገኖቼ ዛሬ ዓለም ምን ይለናል መሰላችሁ? ደስ ይበላችሁ፣ ስጋችሁ አይጥቆር፣ ደማችሁ አይቅጠን ይለናል። እንዲህ ነው የሚለን ዓለም። ነገር ግን ሊያከስረን ነው። ዓለም ለራሷ ወገኖች እንኳ ሆና አታውቅም። ሕይወታችን እሾህ በእሾህ ቢሆን እንኳ ወገኖቼ አንድ ቀን እሾሁን አራግፈን ቀና የምንልበት ጊዜ አለ። አንድ ትልቅ በጣም ጠንካራ የሆነ ገበሬ አጠገቡ ቤቱ አጠገብ ትልቅ ጉድጓድ ቆፍሯል። እነዛ ጉድጓድ ውስጥ ውሃ ሞላ። ውሃ ሲሞላ አንድ በጣም ብዙ ዓመት ያገለገለው አህያ አለ እና ድንገት አህያ እዛ ጉድጓድ ውስጥ ይገባል። አህያው ይጮሃል። ያ ባለቤቱ ሰማውና ሲያየው አይ በቃ የሚተርፍ አይደለም። ስለዚህ ጎረቤቶቹን ጠራና ኑ የአካባቢውን ሁሉ ቆሻሻ አምጡና እዚህ አብረን ከአህያው ጋር እንቅበረው ብሎ ጎረቤቶቹን አዘዛቸው። እሱ ግን ባካቸው አድኑኝ እያለ እየጮኸ ነው። ያ አህያው እየተጣራ ነው። በዚህ ጊዜ ገበሬው ጎረቤቶቹን ጠርቶ በአንድ ላይ የአገሩን ሁሉ ቆሻሻ እዛ ውስጥ ይጭኑበት ጀመረ። በዚህ ጊዜ ቢጮህ አህያው የሚሰማጣ እና ዝም አለ። ዝም ማለቱ ቢገርማቸውም ቢደንቃቸውም እነሱ ግን ቆሻሻ መጣላቸውን አላቆሙም። በጣም የሚገርመው ያ የተጣለበት ቆሻሻ ያ አህያ በተጣለበት ቆሻሻ ላይ እያራገፈ ቀስ እያለ ጫፍ ላይ ወጣ። ልክ እነሱ
አበቃለት ከአሁን በኋላ ሕይወት የለውም ብለው ሲሄዱ እሱ ያንን የተጣለበትን አቧራ ቆሻሻ አራግፎ ከጉድጓዱ ወጥቶ ሄደ። ወገኖቼ መከራችን፣ ችግራችን ሁሉ የሕይወታችን ፍጻሜ አይደለም። ዛሬ የከበበን ብዙ ነገር ጉድጓዱ ቢሆን ሕይወታችን፣ ሰዎች ቆሻሻ ንግግር ቢናገሩን፣ በጣም ብዙ የሚያስጠላ የሚያስቀይም ነገር ቢያደርጉብን በሕይወታችን ነገ ወገኖቼ ከዛ ውስጥ እንዴት እንደምንወጣ መፈለግ መጠንከር ያስፈልጋል። እግዚአብሔር የሚፈልገን የተሻለ ሊያደርገን ነው። ሰው የሚፈልገን ግን የተሻለ ስንሆን ወገኖቼ። ስለዚህ የተሻለን ስንሆን ነው ሰው የሚፈልገን፣ እግዚአብሔር ግን የተሻለ ሊያደርገን። ስለዚህ የተወደደ የእግዚአብሔር ዓመት፣ የበረከት ዓመት፣ የቅድስና ዓመት፣ የከፍታ ዓመት እንዲሆን እኛ ቅድመ ዝግጅት ከኛ የሚጠበቀው ማድረግ አለብን። እግዚአብሔር አምላካችን ሁላችንን ይርዳን። ከዘማሪ ጎሳዬ ጋር አጠር ያለ ዝማሬ እንዘምርና ከዛ ወደ ክቡር መምህራችን እንሄዳለን። ይቆየን። ማርያም ማርያም እያልን እንዘምራለን።